በተረከዛቸው ተንጠልጥለው ጉንጮቻቸው ተቀዳደው ደም የሚያፈሱ ሰዎች እነዚህ እነማን እንደሆኑ ያውቃሉ? ያለ በቂ ምክንያት በረመዳን ቀኑን የሚያፈጥሩ ናቸው። ጾም የእስልምና አንዱ ማዕዘን ነው። ማዕዘኑ ሲፈርስ እስልምናችን አደጋ ላይ ይወድቃል። ረመዳን ሳይደርስብን በፊት ልባችንን እና ግንዛቤያችንን የምናስተካክልበት አዲስ ተከታታይ ትምህርት ዛሬ ይጀምራል። የጾም ህግጋት ክፍል 1። እንግዲህ ረመዳን እየተቃረበ ነው። ሰዎች ለረመዳን የተለያየ አይነት ዝግጅት ያደርጋሉ። አብዛኛው ዝግጅት ከምግብ ጋር የተያያዘ የሚሆንበት ሁኔታ አለ። ነገር ግን ትልቁ ትኩረት ልንሰጠው የሚገባው የዝግጅት አይነት ስለ ረመዳን የግንዛቤ ዝግጅት ማድረግ ነው። በተሻለ መልኩ እንዴት መጠቀም እንችላለን የሚለውን ማወቅ፣ ጾማችን የሚያደፈርሱ የሚያበላሹ አጅሩን ዋጋውን የሚቀንሱ ነገሮች እንዳይኖሩ ወይም እንዳይበዙ ለመቀነስ ለማስወገድ ትልቁ ዝግጅት መሆን ያለበት የግንዛቤ ነው፣ የእውቀት ነው። ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩብ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊል አሚን ወዐላ አሊሂ ወሰሕቢሂ አጅመዒን ወመን ኢተበዐሁም ቢኢሕሳኒን ኢላ የውሚዲን አማ በዕድ። ጠይብ፣ ዛሬ የምንጀምረው الإلمام في أحكام الصيام كتاب የመጀመሪያ ደርሳችን እንደሚሆነው الإلمام في أحكام الصيام የኪታቡ ስም ይሄ ነው። አዘጋጁ ወሊድ ኢብኑ ሐሙድ አልዓብሪ። الإلمام في أحكام الصيام الإلمام ማለት መገንዘብ መረዳት ማለት ነው። الفهم المعرفة መረዳት መገንዘብ في أحكام الصيام يزوم هججات بتملكته. أحكام هججات الصيام يزوم هججات من ملكته. من رمضان يتقربنا سوج لا رمضان ثلاثة يعني زوجتي هرجالو أبزاين يوم زوجت كمجب قاري ثلاثة يمي هون بتخني تعلّ نجرجن تلقوا تقرأ للنساء يمي كجبوا يزوجت هاينت سلا رمضان يجن زابي زوجت ما درنا بتشالة ملكو እንዴት መጠቀም እንችላለን የሚለውን ማወቅ፣ ጾማችን የሚያደፈርሱ የሚያበላሹ አጅሩን ዋጋውን የሚቀንሱ ነገሮች እንዳይኖሩ ወይም እንዳይበዙ ለመቀነስ ለማስወገድ ትልቁ ዝግጅት መሆን ያለበት የግንዛቤ ነው፣ የእውቀት ነው። ከዛ ባለፈ አላህ ያገራለት ሰው እንዲሁ እግረ መንገድ የሚነሳው ረመዳን ሲቃረብ ወይም ረመዳንን ትኩረቱን የሚሰርቁ ነገሮችን ለማስወገድ በተቻለ መጠን ስራዎቹን ከረመዳን በፊት ቢያጠናቅቅ፣ ፈቃድ የሚጠይቅ አካል ረመዳንን ፈቃድ ወስዶ በሚገባ ቢጠቀም፣ የመሳሰሉ ትኩረት የሚፈልጉ ነገሮችን ትኩረት መስጠት ያስፈልጋል። ስለዚህ ስለ ረመዳን መማር፣ ማንበብ፣ ማዳመጥ ያለብን ነገሮች እነዚህ መለየት ያስፈልጋል። አሁንም ሌላ መነሳት ያለበት ነጥብ ብዙ ሰው በተለያየ ምክንያት የረመዳን ቀዳ ይኖርበትና ዛሬ ነገ እያለ አጠናቆ ቀዳውን ሳይጨርስ ቀጣይ ረመዳን ይመጣበታል። የቀረው ቀላል አይደለም፣ ወር ከምናምን አለ። ቀዳ ያለበት አካል ከወዲሁ የረመዳንን ቀዳ ጨርሶ ረመዳንን እንዲያገኝ ያሉትን ጊዜዎች መጠቀም ያስፈልጋል። ወደ ኪታቡ እንለፍ። الإلمام في أحكام الصيام የጾም ህግጋትን በተመለከተ ግንዛቤ መውሰድ መረዳትን የሚመለከት ነው። አዘጋጁ ሼክ ወሊድ ኢብኑ ሐሙድ አልዓብሪ ናቸው ሐፊظሁላህ። ቢስሚላሂ الرحمن الرحيم እጅግ በጣም ርህሩህ በጣም አዛኝ በሆነው በአላህ ስም እንጀምራለን። መማማራችንን በዚህ እንጀምራለን። አላህ ትምህርታችንን በረካ እንዲያደርግበት የምንጠቀምበት እንዲሆን አላህ እንዲያግዘንም በሱ ስም እንጀምራለን። ሙቀዲማ፣ ወደ ዋናው ነጥብ ከማለፍ በፊት መግቢያ መሻገሪያ ነጥብ መንደርደሪያ። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ። ይህ እንግዲህ ኹጥበቱል ሓጃ ተብሎ ይጠራል። ኪታብ ስንጀምር፣ ዳዕዋ ስናደርግ፣ ኒካህ ሲታሰር፣ በሌሎችም ጉዳዮች ላይ ምክር ሲሰጥ፣ ኪታብ ሲዘጋጅ የመሳሰለ ቀድሞ የሚቀመጥ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም ነቅል የተደረገ አፈጻጸሙ ቃላት ላይ መጠነኛ ልዩነት ሊኖር ይችላል። ያን ማስቀደም የተሻለ ነው። ሰዎች ደግሞ ሌሎችንም ሊጠቀሙ ይችላሉ። የሚከለክል ነገር የለም። ዋናው ነገር አላህን ማወደስ፣ ነቢዩ ሰለላሁ ዐለይሂ ወሰለም ላይ ሶላት ወይም ምስክርነትን ማስከተል፣ ይሄ የተወደደ ነው። ኢነል ሐምደ ሊላህ፣ ምስጋና ለአላህ ነው። ምስጋና ሁሉ የሚገባው ለአላህ ነው። ወይም ምስጋና ሁሉ
ሊላህ የሚለው ኢስቲሕቃቅ የሚገባው ለሱ ነው የሚለውን ይጠቁማል። ባለቤትነትን ምስጋና ሁሉ የሱ ነው የሚለውንም ያስይዛል። ምስጋና ሁሉ ለአላህ ነው። ነሕመዱሁ ስለሆነም እናመሰግነዋለን። ወነስተዒኑሁ እገዛውንም እንጠይቃለን። ወነስተዒኑሁ ወነስተግፊሩሁ ምህረቱንም እንለመነዋለን። ወነዑዙ ቢሂ በሱም እንጠበቃለን። ሚን ሹሩሪ አንፉሲና ከነፍሶቻችን ክፋቶች። ነፍስ የራሷ ክፋት አላት። ኢነ ነፍሰ ለአማረቱን ቢሱእ በክፉ ታዛለች፣ ትጎተጉታለች፣ ከኸይር ታዘናጋለች። ከነፍሶቻችን ክፋቶች፣ ተንኮሎች በሱ እንጠበቃለን። ግንዛቤ ብቻ በቂ አይደለም። ማወቅ ብቻውን በቂ አይደለም። ስንት እያወቀ የሚያጠፋለ፣ ስንት የሚያውቀውን ኸይር ለመፈጸም ያቃተዋል። ስለዚህ ወደ አላህ እየተጠጋን ነው፣ እሱ እንዲያግዘን ከነፍሶቻችን ክፋቶች እንዲጠብቀን። ወሚን ሰይአቲ አዕማሊና ከስራዎቻችንም እንደዚሁም መጥፎ ውጤቶች ወይም ክፋቶች ስራዎቻችን የሚያስከትሉት መዘዝ ይኖራል። የወንጀል አንዱ ቅጣቱ ወደ ሌላ ወንጀል ማሻገሩ ነው። የወንጀል አንድ ጥፋት አንድ ሰው ላይ በላይ ወንጀል እየሰራ መልሶ ሌላ እያስከተለ እየተላመደ እየበዛ ከሆነ ያለው እየተቀጣ ነው ያለው፣ መደንገጥ አለበት። ይበልጥ የሚጠየቅበት ነገር እየተደራረበ ነው ያለው። ስለሆነም ስራዎቻችን ብዙ ውጤት አላቸው። ክፉ ስራዎቻችን ክፉ ውጤቶች አላቸው፣ በዱንያም በአኺራ። ስነ ምግባራችን ላይ፣ ዲናችን ላይ፣ ቤተሰባችን ላይ፣ አኺራችን ላይ የሚያስከትሉት ብዙ ነገር አለ። ሰዎች ከመስጂድ ሲርቁ፣ ከሶላት ሲርቁ፣ ከዳዕዋ ሲርቁ፣ መሰረታዊ የሆኑ አርካን አልኢስላም ሲርቁ፣ ከዘካ ሲርቁ፣ ከሐጅ ሲርቁ እዚህ የሚያደርሷቸው ብዙ ነገሮች አሉ። የልብ ድርቀቶች፣ ከኸይር መራቅ፣ የክፉ ስራ ውጤቶች፣ ማንነታችንን የሚያደፈርሱ የሚያጠለሹ ብዙ ነገሮች አሉ። ስለዚህ ወንጀሎቻችን ወደ ከፋ ነገር እየቀየሩን የባሰ ሙሲባ እያመጡ እንዳይሆን ወደ አላህ መሸሽ መጠበቅ። ከዛ ምን አሉ? ወመን የህዲሂላህ አላህ ያቀናውን የመራውን ሰው ፈላ ሙዲለ ለሁ የሚያጠመው የለም። ወመን ዩድሊል እሱ ያጠመመውን ፈላ ሃዲየ ለሁ የሚያቀነው የለም። አቡ ጣሊብ የነቢዩን ሰለላሁ ዐለይሂ ወሰለም ነቢይነት ያውቅ ነበር። የኢስላምን እውነት መሆን ያውቅ ነበር። እያወቀ አልተመራም። የራስ ግንዛቤ ብቻውን በቂ አይደለም። በትንሽ ግንዛቤያችን እንዳንኮፈስ ይሄ በውስጡ ማሳሰብ ያለው አላህ ያጠመመውን የሚያቀናው ያቀናውን የሚያጠመው የለም። ስለዚህ ሰበብ ከምናደርስባቸው መንገዶች አንዱ ዱዓ ነው። ለአላህ ትእዛዝ ማደር፣ እሱ እንዲጠብቀን ዱዓ ማድረግ፣ ያንንም በተግባር እያስገኘን ነው። በየሶላቱ እህዲነ ሲራጠል ሙስተቂም የምንለው ቀጥተኛውን መንገድ ምራን። ወአሽሀዱ መሰክራለሁ አላ ኢላሃ ኢላላህ ከሱ በስተቀር የሐቅ አምላክ እንደሌለ እመሰክራለሁ። ምስክርነት ሁለት ነገር ይፈልጋል የሚል አሳልፈናል። ምንና ምን? አንድ ሰው ከመንገድ ላይ ወስዶ የሆነ ጉዳይ ነበረኝ እዚህ ፍርድ ቤት መስክሩልኝ ቢለን እንገባለን? ያላየነው የታይቼ የታውቄ ነው የምንለው አይደል? ሸሃዳ ምን ይፈልጋል ማለት ነው? ስለሚመሰክሩበት ነገር ማወቅ ያስፈልጋል። አሽሀዱ እመሰክራለሁ ላኢላሃ ኢላላህ ምን እንደሆነ የማያውቅ ሰው እመሰክራለሁ የሚለው ምስክርነቱ ውሸት ነው የሚሆነው። ሳያውቁ መመስከር ውሸት ነው የሚሆነው። ልክ የሆነ ቦታ ገብቶ በማያውቀው ነገር ምስክርነት እንደመስጠት። ስለዚህ ላኢላሃ ኢላላህ ምን እንደሆነ መለየት አለብን። አውቀን ነው መመስከር ያለብን። ከአላህ በስተቀር የሐቅ አምልኮት የሚገባው የለም፣ የእውነት አምላክ የለም ማለት ከሱ ውጪ የሚሰገድለት የሚጾምለት ዒባዳ የሚሰጠው የለም። በጭንቅ በችግራችን የምንማጸነው ከሱ ውጪ የለም፣ አምልኮት ነውና። ይሄ ዱዓ ተማጽኖ የምናደርገው ወደሱ ብቻ ነው፣ ዒባዳ ነውና። አዱዓኡ ሁወል ዒባዳ፣ ዱዓ ዒባዳ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ዒባዳ ለሱ ብቻ ነው የሚገባው የሚለውን እየመሰከርን ነው። እመሰክራለሁ ስንል አውቄ እመሰክራለሁ ነው እያልን ያለ ነው እንጂ ላኢላሃ ኢላላህ አላህ አንድ ነው ማለት አይደለም። አንዳንድ ሰው ላኢላሃ ኢላላህ ማለት ምንድነው ሲባል አላህ አንድ ነው ብሎ ይመሰክራል። ንግግሩ እውነት ነው፣ ግን የላኢላሃ ኢላላህ ትርጓሜ አይደለም። አዎ አላህ አንድ ነው፣ ግን የላኢላሃ ኢላላህ ትርጓሜ አይደለም። እና አሽሃዱ ሁለት ነገር ይፈልጋል። አንደኛው ማወቅ፣ ያለ እውቀት ከሆነ ውሸት ነው የሚሆነው። ሁለተኛው ማሳወቅ፣ ኢቅራር ማድረግ፣ ከአንደበት መውጣት አለበት። አንድ ሰው ፍርድ ቤት ቀረበ፣ ሰዎች የተጋጩበትን ጉዳይ ያውቃል። ነገር ግን ምስክር አለህ ወይ ሲባል ባለ ጉዳዩ አካል ይሄኛው ዝም ብሎ ነው የተቀመጠ። ከዛ ሲወጣ እኔ እኮ ጉዳዩን አይቻለሁኝ አለ። ምስክርነት ተገኝቷል? አልተገኘም። ማወቅ ብቻውን ምስክርነት ተገኝቷል ማለት አይደለም። ያወቁትን ማስረገጥ፣ ማረጋገጥ፣ መመስከር ያስፈልጋል። ስለዚህ አሽሃዱ ወአሽሃዱ መሰክራለሁም አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ፣ ወአሽሃዱ እመሰክራለሁ እንደዚሁ አነ ሙሐመድ ሰለላሁ ዐለይሂ ወሰለም አብዱሁ ባሪያው ናቸው ብዬ ወረሱሉሁ መልእክተኛው ናቸው ብዬ እመሰክራለሁ። በሁለቱም በኩል ድንበር ሰራ። በአንድ በኩል ባሪያ ናቸው ተባለ። ስለዚህ የባርነት ድንበር እንዳይጣስ፣ መለኮታዊ ስልጣን እንዳይሰጥ እያሳሰበን ነው። ባሪያ ናቸው ሲል
ባሪያ ናቸው ሲባል የፈጣሪ ሐቅ አይሰጥም። በጭንቅ በችግር ጊዜ አንማጸናቸው፣ ዒባዳ አንሰጣቸውም፣ የፈጣሪን ባህሪ የፈጣሪ መገለጫ አንሰጣቸው። በሌላ በኩል ደግሞ እንደ ማንኛውም ሰው አይደሉም። ተሸክመው ይዘውት የመጡት ሪሳላ አለ፣ መልእክት አለ። ወረሱሉሁ መልእክተኛ ናቸው። ይህንን እመሰክራለሁ። ምስክርነት ምላስ ላይ እንዳይቀር በተግባር መገኘት ይኖርብናል። በምላሳችን ይህንን እያልን ነገር ግን ዞረን እንደገና ነቢዩን ሰለላሁ ዐለይሂ ወሰለም ወይ ክብራቸውን ብናጎድፍ ወይ ተልእኳቸውን በትክክል ባንከተል አላህን እገዛለሁ ግን በራሴ መንገድ ብንል መልእክተኛነታቸውን በተግባር አላስገኘነውም፣ ከምላስ አላለፈም። ወይም ደግሞ ለጭንቅ ለችግራችን እሳቸውን እየተማጸንን ከባርነት አስወጥተን የፈጣሪን ሐቅ ከሰጠን አሁንም ባሪያ ናቸው ብዬ መሰክራለሁ የሚለው እየተጣሰ ነው ያለው። ስለዚህ ምስክርነታችን በተግባር መገኘት አለበት። በልብ ማመን፣ በምላስ መመስከር፣ በአካልም በተግባሮቻችን ይህንን ማረጋገጥ ያስፈልጋል። ይሄን ለመግቢያ ካሉ በኋላ አማ ባዕድ ከዚህ በመቀጠል መግቢያውን አላህን ማወደስን ካስቀመጥን በኋላ فهذه ይቺ ሪሳለቱን ሙኽተሰራ ሪሳላ ነች። ሪሳላ ማለት አጭር ኪታብ፣ አነስ ያለ መጠን ያለው ሪሳላ ኪታብ ነች። ሙኽተሰረቱን ምጥን የሆነች አጭር የሆነች ሰፊ አይደለም፣ ትንሽ ገጾች ናቸው። ሙኽተሰረቱን የተመጠነች አጭር የሆነች ذكرت فيها በሷ ውስጥ አውስቻለሁ ጠቅሻለሁ أهم الأحكام አሳሳቢ የሆኑ ህግጋት አሳሳቢ የሆኑት። ስለዚህ ሁሉ አልተዘረዘረም ማለት ነው እዚህ ኪታብ ውስጥ ጾምን የሚመለከት ወልመሳኢል እንደዚሁም አንኳር ነጥቦች ተذكيرا للصائم ጾመኛን ለማስታወስ والله أسأل አላህን እለምነዋለሁ أن ينفع بها በሷ እንዲጠቅም በሪሳላዋ كما نفع እንደጠቀመ بأصلها በዋናዋ የዚች ሪሳላ ዋና ሌላ ክፍል የትኛው المعين في شرح منهج السالكين منهج السالكين የተሰኘ ኪታብ አብዱራህማን አስሰዕዲ ያዘጋጁት አለ የታወቀ ኪታብ ለዛ ያዘጋጁት ሸርህ አላቸው المعين في شرح منهج السالكين የሚል ኪታብ አላቸው። ሁለት ሙጀለድ ታትሞ ወጥቷል፣ ገና አልተጠናቀቀም። ምርጥ አድርገው ጥሩ አድርገው አዘጋጅተውታል። ያ ሸርሑ እንዲሁ ማብራሪያ ብቻ አይደለም፣ አቀራረቡም በጣም ለየት ያለ ነው። ጥሩ ኪታብ ነው በጣም። በዛ ላይ ጾምንም እዛ ላይ ዳስተዋል። በዛ ላይ በአላህ ፈቃድ ሰዎችን አላህ እንደጠቀመ በዚህም አላህ ሰዎችን ጾመኞችን ይጠቅም ዘንድ እለምነዋለሁ። ኢነሁ እሱ ማለትም አላህ ጀዋዱን ለጋስ ነው። ጀዋዱን ለጋስ ነው፣ በእጅጉ የሚለግስ ከሪሙን ቸር ነው፣ ቸር የሆነ ጌታ ነው። ይሄ በውስጡ ምን አለው? ተወሱል አለው። በስሙ በሲፋቱ መወሰል አለው። እሱ ለጋስ ቸር ነውና ሰዎችን በዚህ እንዲጠቅማቸው እለምነዋለሁ። አወለን የመጀመሪያ ሙቀዲማቱን ፊ ሲያም ጾምን በተመለከተ ያሉ መግቢያዎች ዋና ነጥቦች ውጁቡ ሲያሚ ረመዳን ውጁብ ግዴታ እንደሆነ የሚጠቁም ነው። ሲያሚ ረመዳን የረመዳንን ወር መጾም ግዴታ እንደሆነ ማየት የመጀመሪያው ነጥባቸው። ኢዕለም እወቅ አሉ ሼኹ ሐፊዘሁላህ። ኢዕለም እወቅ አነሁ የጅቡ ግዴታ እንደሚሆን እወቅ ሲያሙ ሸህሪ ረመዳን የረመዳንን ወር መጾም ግዴታ እንደሆነ እወቅ። باتفاق الأمة بهزب مسلم وጥ ስምምነት اتفاق ስምምነት ባንድ ቃል ዋጅብ እንደሆነ ሁሉም ያውቃሉ። ዋጅብ ነው። لقوله تعالى ከፍ ያለው ጌታ አላህ እንዲህ ስላለ فمن شهد የደረሰ ያገኘ فمن حضر منكم ከናንተ ውስጥ الشهر ወሩን የቱን ረመዳን ረመዳንን ወር ያገኘ ሰው فليصمه ይጾመው ትእዛዝ ነው ያለው በዚህ ውስጥ فليصمه يصومه። ስለዚህ ይህን መነሻ በማድረግ በሙስሊሞች መካከል ያለ ልዩነት ወጥ ስምምነት አለ፣ ኢጅማዕ አለ ረመዳን ዋጅብ ግዴታ ለመሆኑ። ومن جحد የካደሰው وجوب صيامه እሱን መጾምን ግዴታነቱን የካደሰው ያስተባበለ ሰው ከፈረ ክዷል፣ ከኢስላም ወጥቷል። بإجماع أهل العلم በእውቀት ባለቤቶች ወጥ ስምምነት ያለ ልዩነት የጾምን የረመዳንን ጾም ዋጅብነት የካደ ሰው ሙስሊም አይደለም፣ ከእስልምና ወጥቷል። ወመን ተረከ የተወ ደግሞ ሲያመሁ መጾሙን ተሃውነን በመዘናጋት ወከሰለን በቸልተኝነት መጾም እየቻለ ነገር ግን ዋጅብነቱን ሳያስተባብል መጾሙን የተወሰው ፈቀድ አታ በእርግጥም ፈጽመዋል ከቢረተን
ከባድን ወንጀል ከቢራ ከባድ ወንጀል ዐዚማ የገዘፈ የሆነ ከባድ ወንጀል ወንጀሎች ደረጃቸው ይለያያል በግርድፉ ለሁለት ይከፈላሉ ከባኢርና ሰጋኢር ተብለው ትንንሽ ወንጀሎች እና ትልልቅ ወንጀሎች ተብለው ትልልቆቹ ራሳቸው ደረጃቸው ይበላለጣል በጣም የገዘፉ ከባድ ወንጀሎች አሉ ከነዚያ ውስጥ አንዱ ይሄ ነው የረመዳንን ዋጅብነት ካረጋገጡ ካመኑ በኋላ ከዚያ ግን እንቅፋት በሌለበት ሁኔታ ዑዝር በሌለበት ሁኔታ አለመጾም ይሄ አካል ይሄን ያደረገ አካል ከከባባድ ወንጀሎች ውስጥ ከባድ የሆነን ወንጀል ፈጽሟል من كبائر الذنوب ከከባባድ ወንጀሎች ውስጥ ረመዳን መጾም من أركان الإسلام ከእስልምና ማዕዘናት ውስጥ ነው ከአምስቱ የእስላም ማዕዘናት ማዕዘን ማለት የአንድ ነገር ጠንካራ ጎን ማለት ነው አንድ ቤት አራት ግድግዳዎች ቢኖሩት እነዚህ ግድግዳዎች የተገናኙበት ቦታ ማዕዘን ነው ይሄ ግድግዳ የቤቱ ጠንካራ ይሄ ማዕዘን የቤቱ ጠንካራ ክፍል ነው የቤቱ ጥንካሬ የሚመሰረተው እዛ ላይ ነው ማዕዘኑ ሲፈርስ ምንድነው የሚሆነው ግድግዳዎቹ ጥንካሬያቸውን እያጡ ነው የሚሄዱት አንድ ማዕዘን ሲፈርስ በዛው መጠን ድክመት መጥቷል ሁለት ሲፈርስ ሶስት ሲፈርስ ግድግዳውን ምናልባትም ቢገፋ ሊወድቅ ይችላል ጠንከር ያለ ኃይል ቢያገኘው በቀላሉ ሊወድቅ ይችላል ቤቱ በቀላሉ በራሱ ሊወድቅ ይችላል ስለዚህ ጾም የአንድ ሰው እስልምና ከሚገነባባቸው ወሳኝ ማዕዘኖች ውስጥ አንዱ ነው አንድ ሰው የሚኖርበት ቤቱ በአንድ በኩል ማዕዘኑ ፈርሶ በምቾት ምንም እንዳልተፈጠረ እንደማይኖረው የእስልምናው አንዱ ማዕዘን ሲፈርስ በሰላም ሊኖር አይገባው ሶላት መተው የእስልምናውን አንድ ማዕዘን እያፈረሰ ነው ሐጁ ዘካው ጾሙ ልክ እንደዚሁ ስለዚህ በዚህ መጠን የገዘፈ ቦታ ነው ያለው ይሄን ማጣት አንድን ማዕዘን ማጣት ነው وقد جاء በርግጥም መጥቷል الوعيد الشديد ብርቱ የሆነ ዛቻ መጥቷል ማስፈራሪያ መጥቷል في من أفطر ባፈጠረ ሰው ላይ ባልጾመ ሰው ላይ متعمدا ሆነ ብሎ እያወቀ ያለ ምክንያት ያለ ተቀባይነት ያለው ምክንያት ሳይኖር በረመዳን ቀኑን የጾመ ሰው ከባድ ዛቻ መጥቶበታል فقد ثبت በርግጥም ተረጋግጧል عن أبي أمامة الباهلي كتواقع صحابي أبو أمامة الباهلي أبو أمامة كنيانو الباهلي نسبانو سماچو سدي ابن عجلان كساچو تغنيتوال ترغاغطوال رضي الله عنه الله يوددلاچونا قال እንዲህ እንዳሉ سمعت رسول الله صلى الله عليه وسلم يا الله ملكتኛን ሰምቻለሁ يقول እንዲህ ሲሉ بين انا نائمون እኔ ተኝቼ ሳለ اتاني رجلان ሁለት ሰዎች መጡኝ ወደኔ መጡ በህልሜ ነው ያሉት ረጁላን የተባለው የተፈለገው ነገር ምንድነው ሸክላቸው ቅርጻቸው በሰው አምሳል መጡ ለማለት ነው እንጂ መላእክት ናቸው ረጁላን የተባለው መለካን على هيئه رجلين በሁለት ሰዎች ቅርጽ አምሳል ሆነው ሁለት መላእክት ወደኔ መጡ فاخذ ያዙኝ بضبعي ጡንቻዎቼን ያዙኝ عضدي عضد የሚባለው በትከሻና በክርን መሃል ያለው ክፍል ጡንቻዎችን ያዙኝ فاتيا بي ከዛም ወሰዱኝ ጀበለን ተራራ ዘንድ وعرا صعبا ከባድ ከሆነ ተራራው ዘንድ ወሰዱኝ فقال ከዛም አሉ اسعد ውጣሉኝ فقلت አልኳቸው اني لا اطيقه አልችለውም አልኳቸው ከባድ ነው ይሄን መውጣት አልችልም فقال አሉኝ እነሱም إنا سنسهله لك እኛ ላንተ እናገራለሃለን አሉ فصعدت وطاሁኝ حتى اذا كنت كما هون ድረስ في سواء الجبل في وسط الجبل بتراراو محل ላይ በሆንኩኝ ጊዜ اذا باصوات شديده اي عاليه شديده ከፍ ያሉ ድምጾችን ሰማሁኝ አሉ قلت አልኩኝ ما هذه الاصوات እነዚህ ድምጾች ምንድናቸው በየጠየቁኝ قالوا አሉም هذا عوار اهل النار ይሄ عوار اي صياح ጩኸት ነው اهل النار የእሳት ሰዎች ጩኸት ነው አሉ ثم انطلق بي ከዛም ወሰዱኝ ይዘውኝ ሄዱ فاذا بقوم ስደርስ ሰዎች አሉ معلقين የተንጠለጠሉ የሆኑ بعراقيبهم عرقوب የሚለው ሲበዛ عراقيب ከኋላ ተረከዛቸው በተረከዛቸው የተንጠለጠሉ ወደ ላይ በኋለኛው እግራቸው ከኋላ በኩል ባለ እግራቸው የተንጠለጠሉ مشققة أشداقهم مشققة የተቀዳደዱ የሆኑ أشداقهم ጉንጮቻቸው تسيل أشداقهم دما تسيل ያፈሳሉ أشداقهم ጉንጮቻቸው دما ደም ያፈሳሉ
ደም ይፈሳል። ቃለ ከዚያም አሉ ቁልቱ መን ሃኡላ እነዚህ እነማን ናቸው ብዬ ጠየቅኩኝ አሉ። ቃለ አለኝ መላእኩም አለዚነ ዩፍጢሩነ የሚያፈጥሩ ሰዎች ናቸው ቀብለ ተሒለቲ ሰውሚህም ጾማቸው ከመፈታቱ በፊት ቀብለ ተሒለቲ ሰውሚህም በቀኑ ክፍለ ጊዜ የሚመገቡ ማለት ነው። ቀብለ ተሒለቲ ሰውሚህም ምን ማለት ነው? የተዓመዱነ አልኢፍጣር ፊ ረመዳን ጊዜ ከመድረሱ በፊት በጾም ክፍለ ጊዜ በረመዳን ወቅት ያለ ምክንያት የሚያፈጥሩ የሚመገቡ የሆኑ ሰዎች ናቸው። በዚህ መልኩ እየተቀጡ ያሉት መሐል ሻሂድ ይሄ ነው መጨረሻው ክፍል። ስለዚህ በረመዳን ክፍለ ጊዜ ረመዳንን የማይጾሙ ሰዎች እንዲህ አይነት አደገኛ ቅጣት እንደሚጠብቃቸው እየተነገረ ነው። ከመሆኑም ጋር በረመዳን የሚበሉ ብዙ ወገኖች አሉ የሉም? በተጨባጭ አሉ። ክፉ ጓደኛን መራቅ ያስፈልጋል። አንዳንዶች ወንጀልን ጀብድ የሚያደርጉ ሰዎች አሉ። እንደ ጀግንነት የሚያደርጉ እየተደበቀ የሚበላላ ደንታቢስ የሆነ ሰው አለ። ጀብድ የሚያደርግ ወንጀል መዳፈርን ጀግንነት የሚመስለው የዚህ ደግሞ ረመዳን ከማፍጠር ያለፈ ወንጀል አለበት። በጥፋት በክፋት ለሰዎች ምሳሌ እየሆነ ነው ያለው። በራሱ ብቻ ሳይሆን የረመዳን ክብር ቀሎ እንዲታይ ባደረገበት ክፉ ምሳሌ በሆናቸው ሰዎች ሁሉ ተጠያቂ ይሆናል። ይህን የሚያደርግ ሰው ይሄ ደጋግሞ ማስታወስ ያስፈልጋል። ቀላል የማይባሉ ሰዎች በተለይም ወጣቶች ከዲን ተርቢያ የራቁ ወጣቶች ላይ ይገኛል። ወይም በረሃ አካባቢ ላይ የሚኖሩ ሰዎች ያለውን ነገር እንደ ዑዝር ማማሃኛ በማድረግ የሚያፈጥሩ ሰዎች አሉ፣ የሚበሉ ሰዎች አሉ። አንዳንዶች ደግሞ አለመጾማቸው አለበቃ ብሎ የሚሳለቁ ሰዎች አሉ። አፍሪካ ውስጥ መኖር በራሱ ጾም ነው ይላሉ። የሰሐቦች ህይወት ምንና ምን እንደነበር ይታወቃል፣ እንዴት እንደነበር ይታወቃል። የኢማን መሳሳት የልብ መበከል የሚያመጣው ድፍረት ነው ይሄ። ስለዚህ በጣም ጥንቃቄ ያስፈልጋል። الذهبي رحمه الله الكبائر በተሰኘ ኪታባቸው ላይ 10ኛ ከቢራ من الكبائر ሲጠቅሱ ኢፍጣሩ ረመዳን ቢላ ዑዝር ወላ ሩኽሳ ይላል። ተጨባጭ የሆነ ሰበብ እንዲጾም የሚያደርገው ማግራሪያ ሰበብ በሌለበት ሁኔታ ረመዳንን መጾም ከከባባድ ወንጀሎች ውስጥ ነው። ኢብኑ አልቀይም እንደዚሁ رحمه الله ረመዳን ማፍጠር من الكبائر ከከባባድ ወንጀሎች ነው ብለው ይጠቅሳሉ። እንዲሁ የዑለማ ንግግር ለማጣቀስ እንጂ ጉዳዩ ግልጽ ነው። ከኢስላም ማዕዘኖች አንዱ ነው ሲባል እኮ በቂ ነው። እዚህ ላይ ሲጣስ የፈረሰው አንድ ግንብ ነው፣ ተራ ነገር አይደለም። ስለዚህ ይሄ ነገር በጣም ጥንቃቄ የሚፈልግ እንዲያውም ከብዙ ከባባድ ወንጀሎች የከፋ ነው። ለዚያም ነው الذهب ምን ይላሉ وعند المؤمنين مقرر አማኞች ዘንድ የተረጋገጠ ነው أن من ترك صوم شهر رمضان የረመዳንን ወር መጾምን የተወሰው بلا مرض ولا غرض ህመም ሳይኖር ተጨባጭ የሆነ ምክንያት ሳይኖር أنه شر من الزاني ከዝሙተኛ የከፋ ነው አሉ። ሱብሃንአላህ والمكاس ባላግባብ ከሰዎች ቀረጥ ከሚሰበስቡ ወይም ግብር ከሚሰበስቡ ያላግባብ የሰው ሐቅ ከሚቆርጡ ومدمن الخمر خمر ከሚያዘወትር ሰው ከዚህ የከፋ ነው። ከዚህም የከፋ ነው። بل يشكون في اسلامه እንዲያውም እስልምናውን ነው የሚጠረጥሩት አሉ። አዎ የብዙ ሰው እስልምናውም አለ ለማለት በሚከብድ ደረጃ ነው የሚሆነው እዚህ ሲደርስ። ምክንያቱም ዝም ብሎ አይደለም የሚበላው። መሳለቅ፣ ማሾፍ፣ የረመዳንን ክብር ማቃለል የሚከተሉት ነገሮች አሉ። እነዚህ ነገሮች እስልምናውን ጥያቄ ውስጥ የሚከቱ ናቸው። ويظنون به الزندقة والانحلال እንዲህ አይነት የሚፈጽምን ሰው አማኞች የሚታወቀው በምን መልኩ ነው የሚያስቡት? ዚንዲቅ እንደሆነ። ዚንዲቅ ማለት ለይቶለት ክህደትን ባያውጅም በውስጡ ክህደት የያዘ ሰው ማለት ነው። ከላይ ዝም ብሎ የሚደባብቅ የሚሸፋፈን ግን ኩፍርን ያረገዘ ሰው ነው ዚንዲቅ የሚባለው። ብዙ ደረጃ ይኖረዋል። የለየለት ከእስልምና ይወጣል። ከሃዲዎች የሚጠሩበት ዘመንም ነበረ። ከዛ ባለፈ በወንጀል የተሰማሩ ሰዎችም ዚንዲቅ የሚባሉበት ሁኔታ አለ። ባጭሩ ይሄን የኢስላም አንድ ማዕዘን መተው ማለት ከባድ ነገር። ይሄ በዱዓቶች ላይ የተጣለ ትልቅ ኃላፊነት ነው ማለት። በተለይ በዚህ ዘመን ሰዎች የዲን ግንዛቤያቸውም እየሳሳ ከክፉ ጓደኛ ጋር በመዋል እንዲህ አይነት አጉል መዳፈር እያበዙ ስለሆነ ደጋግሞ በማስጠንቀቅ ማሳሰብ ያስፈልጋል። ከዛ ባሻገር ግን የዱዓት ኃላፊነት ብቻ አይደለም፣ ሁላችንንም ይመለከታል። በዲን ጉዳይ መተዋወስ ማለት ነው።